አሁን ቀልዱን ምናምን ተው የእግር ኳስ ቤተሰቦች እንትና ዋንጫ ይበላል ማለቱን ተውና ከፈረንሳይ ማን አባቱ ነው ዋንጫ ሊነጥቃት የሚችለው? ማለቡ ያበጠ ቡድን አለ። በግልጽ መነጋገር አለብን። ግምታችሁን አስቀምጡልኝ። ከፈረንሳይ ማን ዋንጫ ሊቀማት ይችላል? እኔን ከጠየቃችሁ ግን እኔ መገመተው የለም። ከንቀጣት ያክል ነው ምን ይወል እነዚህ ልቢስ ናቸው። ልቢስ በቃ ሰይጣን ናቸው። ማንዬ እንዴ ኤምባፔን ስትይዘው ኦሊሴን ስትይዘው ዴምቤሌን ስትይዘው ዱዌ ስትይዘው ባርኬላ እንዴት ይሆናል? አይሆንም። አንተ ቸርኪ እኮ ተቀይሮ የሚገባበት ቤት ነው። አንተ እነማቴታ እየተቀየሩ እኮ እየገቡ ነው እዚህ ቤት ላይ። ምንድነው የምትሉን? ማለት ይሄ ራሱ ፌር አይደለም ውድድሩ። በእውነት ነው ምላችሁ። እንዴት ነው ይሄ? እኮ ማለት ነው የተባበሩት እኮ ጥምረት ማለት እኮ ነው ወንድሜ። በቃ አሁን እኔ ማን ይበላው እንትና ይበላው ማለቱን ተተን ኳሱን ለድምቀቱ እንጂ ነገሩ ወቅቶለታል። ለማንኛውም ፈረንሳይ 3-0 እና ዮኬሬሽን ለምጥጣ ወደ ሀገራቸው በቃ ደናደሩ እንዴ 3-0 አልቋል። ማን ፈርስት ሃፍ ተናግሬ ያለውኝ እኔ ተኩስ አቁም መስማማት አለባችሁ ጋይስ። ኦሊሴ ይቀማላ ኦሊሴ የሆነ ነገር ይጠቀማል። እኔ ምን እንደሚጠቀም ማወቅ አልፈ እንዴ ምንድነው ለባርኮል ላይ ሰጠውን ኳስ አይታችሁታል? ባርኮል ላይ ያገባውን ጎል አይታችሁታል? እንዴት ነው በሰው እግር ውስጥ ምናምን ነገር ፓስ አድርጎ ማን ምንድነው የሚጠቀመው? ማወቅ ፈል ምንድነው? እምባፔ የሆነ ቤተሰቡ ታግቶበት ወርልድ ካፕ ሂድና አምጣ አለበለዚያ አለቅልህም የተባለ አይመስልም። ፊቱን አጨማዶ ነው የሚጮተው እንደዚህ ሰው ለመግደል እንዴ። ዮኬሬሽ እኮ ነው በቃ ዮኬሬሽን እንዲያረጋና እዛ መሬት ላይ ያስተኛው ጠቀልለው። ማን ካንተ ጋር መጮት አንፈልግም። ዴምቤሌ ሎክ አድርጓል እንዴ ማን እኔ ስዊድናዊ ቦን ዛሬ አይደብረኝ። ምክንያቱም ፈረንሳዮች ጤነኛ አይደሉም። ገብቷላ ስዊድናዊ ቦን እንደውም እኔ ፕራውድ ነው መሆኑ በስዊድናዊነት ገብቷላ። 3 ጎል ብቻ ነው ኮንሲድ ያደረገው ሙሉ ወርልድ ካፕ ከተጀመረ ጀምሮ ሁሉም ጨዋታ ላይ 3 እና ከዛ በላይ። ይሄ ልክ ነው ወይ? ከዛ ፖርቹጋል ጋር አረ በእግዚአብሔር እኔ እናቴ ተሙት በእናት እምባፔ በእናት ለሮናልዶ በፈጠረ በቃ ማን ፈረንሳይ ስዊድን ላይ ተደበረችባት። ማን በቃ ቀለል ያለ ትሬኒንግ ፈርስት ሃፍ ሎ ብሎክ ወገሙ እንደ እንግሊዝ ምናምን። ግን ፈረንሳይ ማትቸገረው ማን ከቦክስ ውጪ ራሱ ታስጨንቃለች ነው ማለት ገባ አይደለ? አረላሽ አንድ ተጫዋች ብቻውን ሸንሽኖ ሄዶ ምናምን ይሞክርባል ምናምን ገባ አይደለ? ችግር ውስጥ ነው ያለው ነው ማለት በቃ። አሁን ፓራጓይ ኔክስት እነ ጀርመን ምናምን ነገር ተጨንቀው ያልፋሉ። ማን ነው እስካሁን ጀርመን ፔናልቲ ይሸነፋል ብለ የሚያስብ ገባርም? ኳስ ምታኮነ ነገር ረጅም ጊዜ ካየ ማለት ጀርመን ፔናልቲ አትሸነፍም ነበር ከትላንት ጀምሮ። አሁን ፓራጓይ ተዝናናበታለች። ከዛ ላይ ከካናዳ ከሞሮኮ አላፊ ሞሮኮ ካለፈ ሞሮኮ ነው ትንሽ የሚያጫውታት። እሱም አጫውቷት ይገረፋል ማለት ገባ። ማይገረፍ ቡድን የለም በፈረንሳይ ዘንድሮ። ወረላሽ እምባፔ ሌላ 2 ጎል 6 ከሜሲ እኩል ማለት እኔ ነገራቸዋለሁ ማለት ጎልደን ቡት እምባፔ ነው ይበላው በቃ። ስለ ወርልድ ካፕ እምባፔ ሌላ ሌቭል ነው። ሞሪኖ ራሱ በቃ ዲቻምስ አላየውም ሲሰግድለት ገባ ዲክታተሩ ሞሪኖ በቃ እንደዚህ አይነት ሙድ ነው ማራመድ ያለበት እንጂ ይሄ ሰውዬ ቻምፒየንስ ሊግ ብቻ አይደለም ምንም ነገር መብላት ይችላል። ምንም ነገር እንዴ ረጀለስ ደግሞ ሁሌ ነው የሚችለው እኮ ሁሌ ወርልድ ካፕ ሲባል ሁሌ ምንድነው በ4 ዓመት አንዴ ነው ሪቻርጅ የምትደረገው። ወይኔ ስዊድኖች እንዴት እንዳሳዘኑኝ ዮኬሬዝ እንዴት እንዳሳዘነኝ። አረ አንገላቷቸው እኮ ትሬኒንግ በቃ ትሬኒንግ ሰከንድ ሃፍ ትሬን ያደርጉባቸው። ባርኮላ ራሱ እናምጣት እንደ ባርኮላን ምን ትላላችሁ እንዴት እንጣ መሰለኝ ሲዮዬ ከማርቲኔሊ ራሱ ሩጫ ራሱ ሳትበልጣ አይቀርም ዲሮጥ አለ ነው ማለት። እንደገና ደግሞ አንዳንዴ ለነገሩ ማርቲኔሊ ራሱ ትላንት የጨረሰ በቃ ትሮሳርድ ሸጥና ባርኮላ ይምጣ ምን ትላላችሁ? ገባሽ አይደለ ባባይ ሊሮጥባል ፕሪሚየር ሊግ ላይ የሚሮጥና ቻምፒየንስ ሊግ ላይ የሚሮጥና አዘጋጅላለን አለቀለም። አቤት ፍራንስ የመጨረሻ ነው ቅጥቅጥ ውቅጥ አድርጋ ስዊድንን ያባረረቻት። ተረኛ ተዘጋጅ ፓራጓይ ምናምን ያለቻት ማለት ነው። ምን ያክል አደገኛ ቡድን ፍራንስ መሆኑን የምታውቁት እንደ ስኳዱ ራሱ የመጨረሻ ሃርድ መሆኑን የምታውቁት ማለት ነው። ከዛ በፊት ግን ቴሌግራም ቻናል የት ነው እንደዚህ አድርገ አንተ ራሱ አደገኛ እንደ ፍራንስ አደገኛ ሰው መሆንክን የምታሳይበት ቴሌግራም ቻናል የት ነው ለምትሉኝ እዚህ ጋር ግቡ። ፍራንስን እንዲህ እንደምትቀጠቅጣት እንደምትወቅጣት አውቂ ዛሬ ሄድኩት አከይድ ራሱ ያስደምማላ 9 ኮርና ምናምን ቢዩ ሻርፕ 9 እነሱ ራሱ ወጡ 10። ለማንኛውም ቴሌግራም ቻናላችን ላይ ገብታችሁ ሜክሲኮን ይቀርን ሜክሲኮን ራሱ አንጠብቅም እኛ የምናደርገው ስለምናደርገው በጣም ነው የምንችለው። ቴሌግራም ቻናላችንን ገብታችሁ ተመልከቱት ማለት። የፍራንስን አደገኝነት ለማወቅ የሚጠበቅባችሁ አንድ ነገር ተርኪ በዚህ ቡድን ቦታ የለውም።
ቦታ እስኪ ያስገቡት እዚህ ጋር አስገባዋለሁ ብላችሁ የምታስገቡበት ቦታ ካለ ኮመንት ላይ ንገሩኝ። ከዚህ ውጭ ኦሊሴ የሚባለው መስጠቱን ይሰጠዋል፣ ለጋሱ ነዋል ነው የምልህ። ባርኮላ ጎበዝ ጨራሽ ሆነሻል። አንቺ እኮ የሚቀርሽ መጨረስ ብቻ ነው እንጂ ሁሉ ነገር ያለህ ተጫዋች ነው ማለት ነው። ኪሊያን ምባፔ ስጠኝ እንጂ እኔ አላገባም እንዴ የሚል አይነት ተጫዋች ከሜሲ ጋር እንግዲህ በዚህ ወርልድ ካፕ እኩል ጎል ያስቆጠሩት ማለት ነው። እኩል ሆነዋል። ጎልደን ቦቱን የተሻለ እድል ያለውም ተጫዋች ነው ብዬ አስባለሁ። ፍራንስ ከመሆኑ አንጻር ኦሊሴ የሚባል መስጠት ተጫዋች ስላለው ማለት ነው። በጣም አደገኛ ቡድን ነው ፍራንስ። ምናልባት ሚድፊልደሩ ነው ትንሽ የሚያስፈራው እንደምታዩት። አታኪንጉ በጣም ሃርድ ስለሆነ ሪስክ ስለሚወስድ ሚድፊልዱ ያን ለዛ ምላሽ የሚመጣውን ነገር መቆጣጠር ካውንተሩን ይችላሉ የነበር ጥያቄ። ቹዋሜኒና ራቢዮት ጥሩ ነገር እያየሁባቸው ነው። ጥሩ ነገር ማለት ነው። በዛ ውጭ ሌሎችም አንድ ሁለት ተጫዋቾች አሉ። ያቺ ያልኳቸው የሮማ ባለፈው የገባችሁ ምናምን በጣም ጸዴ ነገር ነው። ፍራንስ ይበለዋል ብለህ በድፍረት መናገር ራሱ ኖርማል ነገር ነው። ከወደቀ የሚወድቀው እንዳጋጣሚ ነው የሚወድቀው ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በማታና በሌሊት ፖስት ስለምናደርገው ማለት ነው። ፎሎ ያላደረጋችሁ ሰዎች ደግሞ አዲሱ አካውንታችን ነው፣ ፎሎ እያደረጋችሁ ይመቻችሁ። አሁን ግን አንድ ነገር ማወቅ የምንችለው ማለት ነው ኪሊያን ምባፔ እንግዲህ የዓለም ዋንጫው የሆነን ጊዜ ምርጡ ተጫዋች ይሆናል የሚባለው በባዶ እንዳልሆነ ነው። እንደምታዩት ነው እንግዲህ ቁጥሩንም ላይ እንደሚጨርስ አልንጠራጠርም። 3 ዓለም ዋንጫ አለው ከዚህ በኋላ። ያ መጨረሻ ላይ ኪሊያን ምባፔ እንግዲህ የሚያበቃበት ጊዜ ላይ የዓለም ዋንጫ የሆነን ጊዜ ምርጡ ተጫዋች የሚባል ይመስለኛል በዚህ ኮምፒቲሽን አንጻር ማለት ነው። እና ያ የሚገርም ነው። የሜሲ የሚያደርገውን ኦልሞስት ኖርማል ለማስመሰል እየሞከረ ነው፣ ግን ኖርማል አይደለም። እንገራችሁ ኖርማል አይደለም ማለት ነው። እንቀጥል ተጫውተው እናወራ። ሁሉም አጨብጫቢ ሆነው ቀረ ይላል። ይኸው እንደምታዩት ኪሊያን ምባፔ እንደዚህ ነው፣ ምባፔ እንደዛ ነው፣ ምባፔ እንደዚህ ነው ሲባል እኔ ባጋርጊው ነበር። ለእኛም እንግዲህ በደንብ መጮቱ ማይቀር ነው። ሪያል ማድሪድ ምናልባትም ፕሌሜከር የሚያመጣ ከሆነ ምን አይነት ዲስትራክሽን መፍጠር እንደሚችል ቪኒሲየስ በብራዚል ያያውስጥ ነው። ፍራንስ ላይ እዚህ ጋር ምባፔ የተመለከትን ነው። ኤኒዌይስ ግን ወደ ጨዋታው ገባ ብለን እንመልከትና ማለት ነው የምባፔ እንግዲህ እንደተለመደው 2 ጎል ማግባት ችሏል። ባርኮላ ጎሉን ማግኘት ችሏል። ማይክል ኦሊሴ ደግሞ 2 አሲስት ይዞ ወጥቷል ማለት ነው። ማለላ አቋርጣችሁና በጣም ደስ የሚል ጀስቸር ደግሞ ያየሁት ኪሊያን ምባፔ የመጀመሪያውን ጎል ሲያገባ እንዳያችሁት ሁሉንም ሰው ሽል ብሎ ዴሾምስ ጋር መጥቶ ነበር። ዴሾምስ እንደምታውቁት እንግዲህ ማዞሩ እንግዲህ አልፋበት ነበር ቅርብ ጊዜና ያለፈው ጨዋታ ላይ ራሱ ቴክኒካል ኤሪያው ላይ መገኘት አልቻለም ነበርና በሱ የመጣ ነበር ሄዶ ሰለብሬት ያደረገው። ድንገት ግር ያላችሁ ሰዎች ካላችሁ በዚህ የመጣም ልላችሁ ነው። በጣም ደስ የሚለውና ደግሞ ዴሾምስም ይገባል በእውነት። እኔ ሴታፕ የሚያደርግበት መንገድ ሲምፕል ነገር በቃ ልጆቹ እንደሚችሉ ታውቃለህ። ሲምፕል ሴታፕን አራምደ ትቀጥላል። ያው አድሪያን ራቢዮት ላይ ነው ትንሽ ሁሌ መቃረን ግን ይሁን ኢትስ ወርኪንግ አዝ ሎንግ አዝ ኢትስ ወርኪንግ ኢትስ ኦልራይት በቃ ምንም ችግር የለው። ብቻ ዴሾምስን አንዴ እዚሁ ጋር ሜንሽን ለማድረግ ስለፈለኩ በዛውም ደግሞ የዓለም ዋንጫ ጉዳይ እንደተለመደው ምንም እንደምታስወጥ ብቻ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ። ፍራንስ ቱ ደ ፋይናል ፖል አስቀምጬላችኋለሁ። የስ ኦር ኖ እያላችሁ ጠቁሙኛላችሁ። ከዛ ደግሞ ኮፒ ሊንክ የሚደረግ ቪዲዮ በደምብ ሴቭ የሚደረግ ሪፖስት ይደረግ። እንቀጥል። በዓለም ዋንጫ እንግዲህ ሬካርዱን ጉዳይ እንግዲህ እንደምትመለከቱ ነው። ምባፔ 18 ላይ ሚሮስላቭ ክሎዝን ጠስጥሶት ሄዷል። እኩል ነበሩ። ሜሲ ደግሞ 19 አለው ማለት ነው። በቃ ይሄ ሰውዬ ነገር ያለው ምንም በጊዜ ጉዳይ ሰብሯል። አትሊስት ይህን ዓለም ዋንጫ ግን ምናልባት ሜሲ እየመራ ቢወጣ ጥሩ ነበር የሚለው ነገር ነው። ግን እሱ የሚፈታ አይመስልም። ምባፔ እንደምትወው ቀጣይ ጨራሽ ፓራጓይ ነው። ዊዝ ኦል ዲው ሪስፔክት ፓራጓይ ባለፈው አሪፍ ሰርታችኋል። ግን ይሄ ቲም ልክ አይደለም። በቃ በፍጹም ልክ አይደለም። እንዴት ነው አሁን ቤንች ላይ ማለት ነው ዝም ብላችሁ ታሳቢነት ስንክተተውና ማሎ ጉስቶ፣ ዴዚሬ ዱዌ፣ ቲዮ ሄርናንዴዝ፣ ራያን ሸርኪ፣ ዦን ፊሊፕ ማቴታ ከዛስ ብሪስ ሳምባ በረኛ ቢጎዳ፣ ሉካስ ሄርናንዴዝ፣ ማክሰንስ ላክሯ፣ ኢብራሂማ ኮናቴ፣ ማኑ ኮኔ፣ ማግነስ አክሊዩሽ፣ ዛየር ኤምሪ፣ እንጎሎ ካንቴ፣ ማርከስ ቱራም አለ። ምን የሚሉት ቲም ነው? ሻው የሆነ አንዳቸው ራሱ ከሆነ ነገር አያርገውና የሆነ ነገር ቢሆኑ ዝም ብሎ አንዱን ከቶ በቃ ጨዋታው መቀጠል ይችላል። ምንም ችግር የለውም ብሎማ ፈገግ እያለ ኢትስ ኖት ፌር ጋይስ። በቃ እንደዛ ልላችሁ ብችለው ፌር አይደለም። ሌላ ነገር አይደለም። ፌር ሊሆን አይችልም። እና እዚህ ላይ ደግሞ ትንሽ ብጨምርላችሁ ከስዊድን ዙሪያ ያሉትን ግራሃም ፖተር አሪፍ ስራ ሰርተ ነበር ተመናገር። በቃ ፍራንስ አር ጀስት ቱ ማች ምንም ሎክስ ራሱ አልችልም በዚህ ዙሪያ። ሌላ ዜተር ስቶርም በጣም ላደንቅ እፈልጋለሁ። በረኛው በጣም አሪፍ ኳሶች ዳድኖ ነበረ። ኢዛክና ዮከሬስ ምንም ማድረግ አልቻሉም። ቻንስን በደንብ አልተፈጠረላቸውም ዛሬ። ዮከሬስ ደግሞ ሊመሰገን ይገባል። እዚህ ዓለም ዋንጫ ላይ ስዊድን ተስፋ ያልነበራትን ስዊድን እንግዲህ ምን አይነት ጎሎች አግብቶ በዛ አማውንት ላይ አግብቶላቸው እዚህ ያደረሳቸው አይደርሱም ተብሎ ራሱ ተወስኖ ነበር የሆነ ሰዓት ትዝ ካላችሁና ኢምፖሲብል ማድረጉ ራሱ ዮከሬስ ሊደነቅ ይገባል ብዬ ነው የማስበው። እዚህ ዓለም ዋንጫ ላይ አግብቶ ወጥቷል። ግን ዝላታን እንደምታዩት ሰውን ጉራውን አይተዋል። 2 ዓለም ዋንጫ ተጫውቷል። ምንም ዓለም ዋንጫ ጎል የለውም። በፕራይሙ ጊዜ ስዊድንን ኳሊፋይ እንኳን ለማድረግ አላበቃም። ግን እሱ ስዊድን ጨዋታ ላይም አንድ እንትን ይላል። እናንተ ግን ይመቻችሁ። ቪክቶር ዮከሬስ ይመች። አንተ ጀግና ነህ በእውነት በቃ ቢያንስ ሀገርን ለዚህ ያደርሳል። እስከ ራውንድ ኦፍ 32 ድረስ ፍራንስ ነው። በቃ ምንም ማድረግ አትችሉም። ሲምፕል አዝ ኢት ኢዝ። በቃ they can't do nothing guys, they are too much
ፍራንስ ግን ለየት ይላል። የእነዚህ ሁለቱ ጥምረት ደግሞ እየተባባሰ ነው የሚመጣው። ማይክል ኦሊሴ እና ኪሊያን ምባፔ ቤንች ኢዝ አንፌር ኤቭሪቲንግ ሉክስ አንፌር አት ፍራንስ ጋይስ። እኔ አንፌር ብላችሁ ኢት ሲምስ አንፌር እንደዛ ይባላል አውቃለሁ ይባላል ያልኳቸው አይደል ግን በቃ ኢት ሲምስ ላይክ ዳት ያ ቀጥታ ግን ጋር ሰላማቸው ጉዳይ እንዳላችሁ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረቅ እንዳልኳችሁ ያ ፍራንስ ቱ ዘ ፋይናል ኦርና ምንድነው እናንተ ሀሳባችሁ ንገሩኝ ብቻ ይመቻችሁ። ምንድነው ምን ተጀምሮ ነው ማለት ምንድነው ይሄ ይቻላል እንደዚህ ይቻላል ወይኔ ከነዚህ ሰዎች ጋር ታጋጥማቸው እኔ እንደ ሐሳብ ከነዚህ ሰዎች ጋር ታጋጥማቸው በዚህ ሰዓት በዓለማችን ላይ አንድ ተጫዋች አይበልጡም ኦሊሴን የሚበልጥ ተጫዋች ልጠራልኝ አትችልም አይኔን አልክደውም ሊያገባ ይችላል ኪሊያን ምባፔ ሃላንድ ሊያገባ ይችላል ማንም ሊያገባ ይችላል ማንም እንደፈለገ 100 ለምን ያገባ ኦሊሴን ማንም አይበልጥም ኦሊሴ ሜዳው ውስጥ ትክክለኛ ስራ አይደለም የሚሰራው እንዴ አሲስቱ ምን አይነት አሲስት ነው እሺ ቆይ እንዴት ነው ሰው የተከደነ እግር ውስጥ እንዴት ነው ምን ማለት ነው ምንድነው ሲሰራ አረ ኦሊሴ ልክ አይደለም ፈረስተቾቹ ምንድናቸው አረ በኢየሱስ ክርስቶስ ምንድነው የሚሰራው እኔ ስለ ኦሊሴ ምን ላወራ እኔ አንተ ሲጨንቅ እሺ ቆይ ኦፓሜካኖና ሳሊባ እሺ ቆይ ምን አድርገህ ነው የምታሳልፍ እነሱን አልፈህ ስትመጣ ማይክ ሚኛል የሚባል ትንሽ እኮ በቃ ከፈረንሳይ እኮ ትንሽ ክፍተት ያለው እኮ ኩንዴ ጋር ነው በቃ በኩንዴ ነው እድል ያለ መሞከር የምትችለው አሊ የምትባለው ሰውዬ ደግሞ ቺል ጋር እናቴን ይመችሽ ስዊድን አሊ መጀመሪያ ቢያስገባት ኢላንጋን ታግዞ ነበር የምረኔ ተመችታኛች በጣም ያዝናናች ኩንዴ እኮ ተቀየረ እሷ ስትገባ አረ አይችሉም ብለው ማለት ይመቻቸው ግን እንደው ስዊድን ጎበዝ ናቸው እንዴ ከዚህ በላይ ራሱ አለመግባቱ አረ በፈጣሪ ምን ላውራኒ ግራ ገባ ይሄ ኤአይ ነው ከሰጠው አይስትም ስንት ሰው ስትይዛለ በኢየሱስ ዋው ፍራንስ ዋው ኪሊያን ምባፔ ዋው ፈረንሳይ የሚገርም ቡድን ነው በቃ የ2026ቱ የዓለም ዋንጫ አሸናፊ ፈረንሳይ ናት እኔ ከመጀመሪያው ሳይጀመር በፊትም ተናግሬያለሁ 4 ጨዋታ አድርገዋል ግሩፕ ስቴጅ ላይ አሁን ደግሞ ራውንድ ኦፍ 32 ላይ አራቱንም አሳምረው ረግጠው ነው ያሸነፉት ይሄ ሚስተር ወርልድ ካፕ ኢዝ ኦን አናዘር ሌቭል ከሜሲ እኩል ነው 6 ጎሎችን አግብቶ ኦል ታይም ወርልድ ካፕ ቶፕ ስኮረር ላይ ደግሞ ከሜሲ በአንድ ጎል ነው የሚያንሰው ገና ይሄ ልጅ 2 ዓለም ዋንጫዎችን ይጫወታል ኪሊያን ምባፔ እስከ 40 ዓመቱም ሊጫወት ይችላል ሶ ምን ያህል ጎሎችን አግብቶ ሊጨርስ እንደሚችል አስቡት ዓለም ዋንጫ ላይ ይሄንን ዓለም ዋንጫ ካሳካ በ27 ዓመት 2 ዓለም ዋንጫ አሳካ ማለት ነው ኦሊሴ መሃሉ ላይ ያምራል ይስታል ኦሊሴ ጎሎችን ሰዓት እንጂ ኦሊሴ ራሱ ምርጥ ነው ዴምቤሊ አረ ምን አይነት ቡድን ነው ፈረንሳይ ግን አፍሪካ እውነት ማህፀንሽ የተባረከ ይሁን የአፍሪካ ምድር የተባረከ ይሁን እነዚህን የመሳሰሉ ልጆች አሳልፈን እየሰጠን ስለሆነ ይችላሉ ፈረንሳዮች እኔ የምጠብቀው ፈረንሳይና አርጀንቲና ነው ለፋይናል 2022 ፋይናል they're going to run it back ግን በዚህ ሰዓት ግን ኪሊያን ምባፔ እና ፈረንሳዮች ነው የሚያሸንፉት ብዬ ነው የማስበው ዋው ፈጣሪ ሆይ ኪሊያን ምባፔ ኤአይ ነው ጋይስ ምን አይነት አስደናቂ ተጫዋች ነው 2 ጎሎችን አስቆጥሮ ከሊዮኔል ሜሲ የምንጊዜም የዓለም ዋንጫው ከፍተኛ ጎል አስቆጣሪው ከ19 ከሊዮኔል ሜሲ አንድ ብቻ ዝቅ ብሎ 18 ይዞ ቁጭ ብሏል ጋይስ በ18 የዓለም ዋንጫ ጨዋታዎች ነው 18 ግቦችን ያስቆጠረው ለዛውም ደግሞ ገና 27 ዓመቱ መሆኑን እንዳትረሱት ከዚህ በኋላ አንድ አትሊስት 2 የዓለም ዋንጫዎች ላይ ሊሳተፍ የሚችልበት እድል አለው የፈረንሳይ ፊት መስመር ምህረት የሌለው አረ ኦሊሴ የኦሊሴ ነገር አይነገር ጋይስ ያቺ የመቀስመት ፎርቢች ብትገባለት ምንኛ በተደሰትኩለት ምን አይነት አስደናቂ ተጫዋች ነው ዛሬም 2 አሲስቶችን ማድረግ ችሏል 5 አሲስት በማድረግ በዚህ ዓለም ዋንጫ ከፍተኛው አሲስት አድራጊ መሆን ችሏል ማይክል ኦሊሴ ሌላ ታሪክ ነው ጋይስ በዚህ ደግሞ ዴምቤሌ ያለላችሁ አረ በፈጣሪ ስም ከፊት እንዴት እንደሚያስፈሩ ፈረንሳዮች ቀለዱባቸው ነው የሚባለው ስዊድኖች ላይ የሞከሩት የጎል ማአት ግብ ጠባቂ የወጣው አንግል ብቻ 3 ገጭቶባቸዋል ማይ ጋድ ዛሬ ኪሊያን ምባፔ ሃትሪክ አይደለም 5ም 6ም ማስቆጠር ይችል ነበር ለማንኛውም ፈረንሳይ ስዊድንን 3-0 ጥላ እንግዲህ ወደ 16ቱ መቀላቀሏን አረጋግጣለች እነ ባርኮላ እነ ዴዜድዌ እነ ቼርኪ ቤንች ላይ እንግዲህ እየተቀያየሩ እየገቡ ሌላ ራስ ምታት ናቸው በጣም የሚያስፈራ ቲም ነው ፈረንሳይ ሌላ ታሪክ ላይ ሌላ ሌቭል ላይ ያለ ነው ይሄ የዓለም ዋንጫ ከፍተኛውን ግምት የምሰጠው ቡድን ነው ምንም ጥርጥር የለውም ይሄን ቪዲዮ ከሌሊቱ 8 ሰዓት ስለሆነ የለቀኩት ጋይስ በደንብ እንዲወጣ ፕሊዝ በደንብ ኮፒ ሊንክ አድርጉልኝ ለማንኛውም ስለ አስደናቂው የኪሊያን ምባፔ ጉዞ
እንደዚሁም ስለ ፈረንሳይ ግስጋሴና አስፈሪነት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሌሎች ብሔራዊ ቡድኖች ለምን እንደሚጫወቱ ነው እኔ ግራ የገባኝ ዛርከኝ። ምክንያቱም ይሄ ዓለም ዋንጫ የፈረንሳይና የፈረንሳይ ብቻ ነው። በጣም ልዩ ናቸው ከተከላካይ እስከ ፊት መስመር በጣም በቃ ሉክ ይሄ ፌር አይደለም ሲጀምር ማለት ነው። ተመልከት ዴምቤሌ፣ ኦሊሴ፣ ባርኮላ፣ ምባፔ ማለት ዛሬ ጨዋታል። ባርኮላ እንኳን እሳት ሆኖ ነው። ኦሊሴ ነው። ምባፔ ሁለት በጣም ከባድ ነውና በጣም ሂውጅ የሆነ ጋፕ ነው ያለው ከሌሎች ቲሞች አንግል ከሌሎች ብሔራዊ ቡድኖች አንግል ማለት ነው። ያው የቶርናመንት ነው ምን ሊፈጠር እንደሚችል አይታወቅም። ግን ቢሆንም ፍራንስ ግን አናዘር ሌቭል ሀቢቢ በጣም በትልቅ ጋፕ ነው የለጠፏቸው ማለት ነው። የክሬሽን ሮንግ ተርንን ከማየት አይተናነስም። ሌሊት የፈረንሳይን ጨዋታ ማየት ያራዳ ልጅ በዘንድሮ ወርልድ ካፕ ማለት ነው ያለምንም ጭቅጭቅና እንትርክ እጅግ በጣም አስፈሪው ቡድን የፈረንሳይ ብሔራዊ ቡድን ነው ማለት ስዊድንን መቀለጃ ነው ያደረገው ያራዳ ልጅ ማለት ነው። እንዴ ኦሊሴ አመቻችቶ ያቀብላል። እዚህ ጋር ምባፔ ጋር መሳትም የለም ነው ማለት ባርኮላ ራሱ አውሬ አይደል ሲያሰግድ ነበር ሁለት ሶስቱን ዛሬ ያራዳ ልጅ ማለት ነው። በግራ በቀኝ ከነገባውን ቄንተኛ እንዴ ይሁን እሺ ምባፔ ያረፈ ብለ የሚገባው ቸርኪን ያራዳ ልጅ በጣም ሰቅጣጭ የሆነ ቡድን ነው እንግዲህ የመጣለ ማለት ነው። ወርልድ ካፕ ከዚህ ከተረፉ በጣም ይሄ የፍጻሜ ተፋላሚ እንደሆነ ከዚሁ የሚያስታውቃሉ። እነዚህ እንደውም አርፈው ዝም ብሎ ፍጻሜ ላይ ቢገቡ ሁሉ አሪፍ ነው ማለት ያራዳ ልጅ እንዴ በቻሉት እና የላንጋ በቻሉት አቅም በቃ እያላጋ ይመልሷቸዋል ያራዳ ልጅ። ምንም የሚቻል አይነት ቡድን አይደለም ማለት ነው ፈረንሳይ። ለማንኛውም እስቲ ምን እናያለን ቀጣይ ማለ ያስቆሙ ይችላል ብለን አብረን ምን መለከት ይሆናል። አባቴ ከሜሲ እኩል ሆኗል ጎል ማለት ነው ያራዳ ልጆች። ዛሬም ጎሎችን ማስቆጠር ችሏል ማለት ነው። ምንም ጥያቄ የለውም ነው ማለት ቀጣይ ይሄዳል ዛሬ በለው ኦሊሴ ግን ካቅም በላይ የሆነ ተጫዋች ነው ያራዳ ልጆች። ሜዳ ውስጥ እሱ ማየት ራሱ መዝናናት ነው ነው ሌላውን ትተው። ለማንኛውም ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ አይረሳ። ፈረንሳይ አልተቻለችም ያራዳ ልጅ።